የሚገርመን በጣም አሳዘነኝም በጣም የሚያስደነግጥ ዜና ነው ዛሬ እየሰማን ያለነው። እንግዲህ ያለልኝ ቤተሰቦችን በውሳኔው ተደናግጠናል፣ እያለቀስን ባለንበት ነው ፖሊስ ይደበድበን የጀመረው ብለዋል። የኢትዮጵያ ብሔራዊ ቡድን እንዲሁም የባህር ዳር ከነማ እግር ኳስ ቡድን የነበረው ተጫዋች የነበረው አለልኝ አዘነ ከአመታት በፊት መገደሉ ይታወቃል። እንግዲህም ተጫዋች የገደሉት የነበሩት ሚስቱ እንዲሁም የእህቱ ባል የነበረው መሆኑ ተጠርጥረው ፍርድ የተሰጥቶባቸው ነበረ። በጋሞ ዞን ከፍተኛ ፍርድ ቤት በ16 እና 15 ዓመት ጽኑ እስራት ፈርዶባቸው የነበሩት ሚስቱን እና የእህቱ ባል ዛሬ ደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በነፃ እንዳሰናበታቸው እንግዲህ ተሰምቷል። ይህ የሚያስደነግጥም ጭራሽ ወዴት እየሄደ ነው የፍርዱ ሁኔታ ብሎ የሚያሳስብ ጉዳይ ነው። ይህንን ለማረጋገጥ ለአለልኝ ቤተሰቦች በተደጋጋሚ ጊዜ ስልክ መደወል ተችሎ ነበረ። እንግዲህ ቲኪቫ እንደዘገበው ከሆነ ብንደውልም ሳይነሳ ቆይቶ በኋላ ተመልሰው በመደወል ፖሊስ ስልክ ቀምቶ ለሰዓታት አስሮን ነበር ሲል ችሎት ውለው አብራርተዋል። አስቀድሞም መዝገቡ ለአርባ ምንጭ ወደ ሶዶ ሲዞር ይህንን በተለያዩ መንገዶች ስንቃወም ቆይተናል ያሉት ያለልኝ ቤተሰቦች በተደጋጋሚ ቀጠሮች ስንመላለስ ብንቆይም ዛሬ ገዳዮቹ ነፃ ይውጡ ብሎ ፍርድ ቤቱ የሰጠው ውሳኔ ከፍተኛ ድንጋጤ እንዲሁም መረበሽ ፈጥሮብናል ብሏል። የቤተሰቡ አባላት በችሎቱ ተገኝተው ያለልኝ ቤተሰቦች ማልቀስ ስንጀምር ፖሊሶች እንግዲህ ያለልኝን ቤተሰቦች መደብደባቸውን እንዲሁም ደብድበው ማሰራቸውን የተናገሩት። የደቡብ ኢትዮጵያ ክልል እንግዲህ ፍርድ ቤት በአርባ ምንጭም ምድብ ችሎት እያለ ግልጽ ባልሆነ ሁኔታ ይህኛው ክስ ይህኛውም ወንጀል ወደ ወላይታ ሶዶ ምድብ ችሎት እንዲዞር መደረጉ አስቀድሞም በሂደቱ ላይ ጥርጣሬ አሳድሮብን ነበር፣ አልፈለግንም፣ ተቃውመንም ነበር ብለዋል የአለልኝ ቤተሰቦች። ውሳኔውን ተከትሎ ሁላችንም ማልቀስ መጮህ ስንጀምር በዚህ ምክንያት ፖሊሶች አዛውንት የሟች አለልኝን እናት ሳይቀር በመሳሪያ ሰደፍ ሲደበድቡ ነበረ ብለዋል። እንግዲህ አሁን ብዙ ማውራት እናትየው አትችልም፣ በተለይም ራሷን ስታለች፣ አባቱም መናገር አይችልም ሲሉ ተናግረዋል። የቀድሞ ፍርድ አነሰ ብለን እየተጫዋጫውን ባለንበት ሰዓት ላይ ገዳዮቹ ጭራሽ እንዴት በነፃ ይለቀቃሉ? ይህም ከፍተኛ ሀዘን ፈጥሮብናል ሲሉም ገልጿል። በዚህ ዙሪያ የተለያዩ የሚዲያ ተቋማት ከደቡብ ኢትዮጵያ ክልል ፍርድ ቤት በጉዳዩ ላይ ተጨማሪ ማብራሪያ ለማግኘት ያደረጉት ሙከራ የምድብ ችሎቱ አስተባባሪ ህጋዊነት አስፈላጊነት ማጣራት ካደረጉ በኋላ ፕሬዝዳንቱን አነጋግረው ምላሽ እንደሚሰጡ ገልጿል። እንግዲህ ምላሹም እንደደረሰ የምናካትት ይሆናል ሲል ቲኪቫም ዘግቧል።